አራት ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት አንደኛ። ሁለተኛ ቅድም እንዳልኩት ለፍትህ ሚኒስትር የነ ዮርዳኖስ እንቅስቃሴ እንግዲህ ከፌሚኒዝም ወደ ፖለቲካ እንቅስቃሴ በማደጉ በጣም ደስ ብሎናል። ምክንያቱም አሁን የሚያራምዱት ነገር የፌሚኒዝም ሳይሆን የፖለቲካ ነው። ሲቀጥል ለእህቶች ማስተላለፍ እንፈልገው መልእክት አሁን ዮርዳኖስ እንዳለቻችሁ ወጣችሁ እሺ የኪችኑን ተውት፣ ምክንያቱም ሲርባችሁ መግባታችሁ አይቀርም፣ የገበያውንም በቃ ያው ሲቸግራችሁ መውጣታችሁ አይቀርም። ነገር ግን ይሄ ስራ ማቆም የሚባለውን ግን እመኑኝ አንድ ቀን ሁለት ቀን ብቀሩ በኢትዮጵያ ኑሮ ትባረራላችሁ። ያኔ እንግዲህ ዮርዳኖስ ከውጭ ሀገር ድረስ መጣ ምግባችሁን አሰጣችሁም። ስለዚህ ይሄ ፌሚኒዝም የሚባለው እንቅስቃሴ ለሴቶች አይጠቅምም፣ ከሴት ለሴት ወይም ደግሞ ሌዝቢያንስ ነው ስንል ብዙ ሰዎች ግራ ይገባቸው ነበር። አሁን ደግሞ አድጎ ደግሞ ራሱን የቻለ ወደ ፖለቲካው እየሄደ ነውና በተቻላችሁ አቅም መጨረሻችሁ እስር ቤት ከመሆኑ በፊት እህቶች ጠንቀቅ በሉ። ኪችን ባገቡ የምትራቡት እናንተ ናችሁ። ገበያ ባትሄዱ የምትራቡት እናንተ ናችሁ። ስራ ባገቡ ከስራ የምትባረሩት እናንተ ናችሁ። ስለዚህ ለሴቶች መቆም ማለት በተመቻቸው ሁኔታ ላይ ሆኖ ሴቶችን እንዲያደርጉ ማለት ሳይሆን ጦርነት ወዳለባቸው አካባቢዎች ሄደው ሴቶችን መደገፍ፣ ትምህርት ያላገኙትን ትምህርት እንዲያገኙ ማድረግ፣ ጉዳት የደረሰባቸውን ደግሞ የህጉ ሁኔታ እንዲሻሻል ማድረግ እንጂ እንዲህ አይነት የህፃን ልጅ ጨዋታ እኔ እንጃ። በነገራችን ላይ እንዲህ የሚያስቡ ወይም ደግሞ ይህን የሚያራምዱ ሰዎች አብዛኞቹ በወንድ የተጎዱ እንደሆነ የታወቀ ነውና ካበዱት ጋር ባታብዱ ብዬ አስባለሁ። አንዳንድ እህቶቻችን ማለት ነው። ምክንያቱም ሙሉ ለሙሉ የእሷን ሀሳብ ማትቀበሉ ጀግና የሆናችሁ ሴቶች አላችሁ፣ እነሱ እናውቃለን። ነገር ግን አንዳንዶች ባለማወቅ እየተቀበላችሁ ያላችሁ ግን ጠንቀቅ በሉ ነው መልእክቴ።